ይህንን መልእክት እየተካፈላችሁ አንዳንዶች እግዚአብሔር ለጠራችሁ ዓላማ ትለያላችሁ። እግዚአብሔር አምላክ ዋጋ ከምትከፍሉበት ፍሬ አልባ ከሆናችሁበት ነገር ያወጣችሁና ፍሬያማ ወደምትሆኑበት እልውና ወዳለበት አብሮት ወዳለበት ያስገባችኋል። እንደ ሳሙኤል እየጠራችሁ ያላችሁ እንዴት ነው የጠራኝ ልትሉ ትችላላችሁ። ይሄ መልእክት ወደ አንቺ ደረሰ ማለት የእግዚአብሔር ፕሮግራም አንቺ ውስጥ አለ ማለት ነው። የእግዚአብሔር ፕሮግራም አንተ ውስጥ አለ ማለት ነው። ወንድሞች ይሄንን መልእክት የምትሰሙ ዛሬ እድለኞች ናቸው። ምክንያቱም የእግዚአብሔር ጥሪ እናንተ ላይ ስላለ ነው እየሰማችሁ ያላችሁ። ቃሉ የማይገለጥ ከሆነ የእግዚአብሔርን ድምፅ የማትሰሙ ከሆነ ይሄ ቃል ወደ እናንተ የማይደርስ ከሆነ ፍሬ አልባ የሆናችሁ ነው። ዛሬ እኔ አምናለሁ በአንቺ ዘመን በአንተ ዘመን ይሄ የእግዚአብሔር ቃል ይገለጣል። አሜን። እግዚአብሔር በእናንተ አልፎ